ሰላም ውድና የተከበራችሁ እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። የኔም ጥያቄ ነው ዙዙ እየጠየቀች ያለችው ጥያቄ እንግዲህ ሌላ ኑርሰቡ የት ሄደች፣ የት ነች፣ ምን ደረሰች የሚለውን ነገር እስካሁን ምንም አይነት ነገር አልተሰጠንም። ከአመት በላይ ሆናት ጊዜ ገደብ ተሰጥቷል ከተባለ ግን አሁን ያው ከዛ ከቀጠሮ በኋላ ራሱ ብዙ ጊዜ ሆናት እና አሁን የት ነው ያለችው? ሌላ ኑርሰቡ ምን ላይ ነች? አገር ገብታለች ወይስ? ስለዚህ ጉዳይ ብር ተሰባስቦ የነበራችሁ ሁላችሁም ትጠየቃላችሁ። የት ነው ያለችው ሌላ ኑርሰቡ እንድትነግሩ ነው። የትኛውም ህዝብ ያኔ በጣም ብዙ ህዝብ ነው ብር ያዋጣላት ምናምን እና ሁሉም ህዝብ የት እንዳለች ማወቅ ይፈልጋል። እና የት ነች ያለችው? ለምንድነው ዝም የምትሉን? ለምን አትነግሩንም? እኔማ የሁሉ ጊዜ ጥያቄ የነበረ ጌታ ነው የምላችሁ። ግን እቺ ልጅ የተደረሰች ገድሏት ወይ ደግሞ ብሯን በልተውበት አልሰጧትም? ከራሴ ጋር በጣም ነበር ብዙ ጊዜ የምታገለው እና የት ሄዳ ነው ንገሩን፣ የት ነው ያለችው? ማወቅ እንፈልጋለን። እሺ እና አቧሚራ እነ ተስፋዬ ሀረርጌው፣ ሌላ ደግሞ ፋሲካ ዩቲዩበሯ፣ ሌላም ደግሞ አላችሁ እና አይመኒታ፣ በጣም ብዙ ልጆች አላችሁ እና የት ነው ያለችው ሌላ ኑርሰቡ? ሁላችንም ማወቅ እንፈልጋለን፣ ንገሩን።